ሰላም ሰላም። ሰላም። የሆነ ጥያቄ ያለኝና አንተ ምንም የማያውቁ ክርስቲያኖች እያስገባህ ክርስትናን እንዳሸነፍክ ታመስላለህና እኔ እከራከርሃለሁ። እሺ ያላ ክርስትና ልትከራከር ነው? ለክርስትና አዎ፣ ምንም የማያውቁ እያስገባህ እያዋረድካቸው ነውና እኔ በጣም ስለማውቅ እገባለሁ ማለት ነው። እሺ፣ ስለ ክርስትና ነው የምትከራከረው? አዎ። እሺ፣ ክርስትና ብሎ የሰበከ የመጀመሪያው ነቢይ ማን ነው? ክርስትና በፊት የነበረ ነው። አዳም ሲመጣ የነበረ ነው። ማስረጃ። ፈጣሪ ራሱ ክርስቲያን ነበር እኮ። ፈጣሪ ክርስቲያን ነበር? አዎ። እሺ፣ ማስረጃ። እሺ፣ ችግር የለውም። ማስረጃማ መጽሐፍ ላይ ነው ያለ እኮ ማስረጃ የቱ ጋር ነው ያለው? እኔ መጽሐፍ ይዣለኝ ያወጣልሃለሁ። የቱ ጋር መጽሐፍ ከያዝክ እንግዲህ ጴጥሮስ የት አካባቢ ነው የነበረ? እና ፈጣሪያችን ሶስት ናቸው። አንደኛው ውጭ ጉዳይ ሚኒስተር ነው። አንደኛው ፕሬዝዳንት ነው። አንደኛው ደግሞ ጠቅላይ ሚኒስተር ነው። እሺ፣ ጠቅላይ ሚኒስተሩ ማን ነው? አብ ነው? ኢየሱስ የውጭ ጉዳይ ሚኒስቴር መንፈስ ቅዱስ? አዎ። እሺ፣ አብስ ምንድን ነው? አብ ደግሞ ምክትል ጠቅላይ ሚኒስተር ነው። ኦኬ፣ ሶስቱ ነው ማለት ነው። ዓለምን ሰማይ ምድርን የፈጠሩት ኦሪት ዘፍጥረት ምዕራፍ 1 ቁጥር 26 ላይ እግዚአብሔርም ኑ ሰውን በአምሳላችን በመልካችን እንደ ምሳሌያችን እንፍጠር ብሎ የተናገረው ለነዚህ ለሶስቱ አካሎች ነው ማለት ነው። ሶስት ፈጣሪዎች አሉ ማለት ነው አይደለ? አዎ። እሺ፣ ሻዕቢያ እንዴት ናት? ሻዕቢያ እንዴት ናት? ሻዕቢያ ደህና ናት ወይ? ሻዕቢያ እኮ መንግስት ነው፣ ሃይማኖት አይደለም። መንግስት ሰራዊት ነው። ሻዕቢያ ሃይማኖት ላይ አልገባም። እሺ። ለማንኛውም እና አምላክ ሙቷል ብለህ ታምናለህ? በአጋጣሚ ሆኖ ሙቶ ነበር፣ ከዛ ተነስቷል። በአጋጣሚ ነው የሞተው አይደለ? ለሰው ስል ነው የሞተው። ለሰው ስል አሁን እኮ ክርስቲያን እንዳለ ሰው ቢገድል ቢሰርቅ ምናምን እኮ አይጠየቅም። በቃ ስለ መጀመሪያ ተከፍለዋል። ስለዚህ ቢገድሉም ራሱ ምናምን እንደዚህ ዝሙት ቢሰሩም ወይንም ደግሞ የፈለገ ነገር ቢያደርጉ አይጠየቁም። ለኃጢአታቸው አንዴ ስለሰራላቸው ኢየሱስ ክርስቶስ በመስቀል ላይ አይደለም? አዎ። በቃ አለቀ። ኃጢአት እንባል የለም። በሌሎች ግን የኛ ናት፣ ቁልፋችን ናት። በቃ የጀነት ቁልፋችን እጃችን ነው። በቃ አለቀ፣ ተጨርሷል። የገሃነም እንባል የለም። እና እንደዛ ነው። አንዳንድ ጅሎች እያስገባ እየተሸነፉ ነው። ምንም መጽሐፍ ቅዱስ የማያውቁ እየገቡ እየተሸነፉ እየወጡ ነው። ብዙ እያየን ነው። አንተ ደግሞ በጣም ምላስ አለ። ምላስን የኢራን ድሮን ነውና ድሮን አልኩት፣ የኢራን አልኩት ደግሞ የእስራኤል ድሮን ነውና በጣም ብልህ ነው። የማያውቁ እየገቡ እያዋረድን ነው። እኔ ግን አሸንፌሃለሁ። እውነት ነው። የጌታ ሰው እጅ ሰጥቻለሁ። አሸነፈ ክርስቲያን ለመጀመሪያ ጊዜ መጣ። አዎ፣ እንደዚህ እየገቡ ካሸነፍካቸው ይሄ ተሸንፏል ይባላል። ምንም መጽሐፍ ቅዱስ አይተው የማያውቁ ሰዎች እኔ ኦርቶዶክስ ነኝ እንጂ ክርስቲያን አይደለሁም ምናምን የሚል እየመጡ እየተዋረዱ ይሄ ተሸንፏል ይባላል። የውጭ ጉዳይ ሚኒስቴር ማን ነበር? ከሶስት ስላሴ ረስቸው ነው። አብ ነው። ኦኬ። የሀገር ውስጥ ሚኒስቴርስ ማን ነበር? መንፈስ ቅዱስ። መንፈስ ቅዱስ ስራው ምን ነበር? ውጭ ጉዳይ ሚኒስቴር ምክትል፣ እንደዚህ ነገር ነው። ያው ምክትል ማለት ነው። መስቀል ላይ የተሰቀሉት ሶስቱም ናቸው ወይንስ አንዱ ነው? ሶስቱ ናቸው። አንዱ ነው። ሁለቱም አልተሰቀሉም። አንዱ ሚኒስትር ነው የታሰረ። እንደዛ ሚኒስትር ስለ እንደ ሰው ሳይሆን እንደ ዝም ብዬ እንትን ነው። የሚገርም ነው። ስለዚህ መጀመሪያ ላይ ስትገባ እንዳልከኝ አምላክ እግዚአብሔር ራሱ ክርስቲያን ነው ማለት ነው አይደለ? የክርስትና እምነት ተከታይ ነው እግዚአብሔር። እሺ፣ እናመሰግናለን።
እሺ አሸንፌያለሁ። ዛሬ ድግስ ሊደገስ ነው ማለት ነው። አሸንፌያለሁ። ደግስና በብ አድርገህ ብላ እንመጣለን። እሺ 3 ቀን አዎ ዛሬ የተደሰትኩት ደስታ ለባይደን በጥፍ መትቼው እንደመጣሁት ነው የማስበው። አሁን ለአንተ ማሸነፌ አሜን ነው። ሃሌሉያ። ጌታ ዘመንን ይባርከው። የጌታ ጸጋና ሰላም በአንተ ላይ ይስፈን። እኔ ዛሬ ስለ አንተ ጸልያለሁ። እነሆ የሰው ልጅ ለመጀመሪያ ጊዜ ድል የሚያደርግበት ክርስቲያን መጣ። እውነት እውነት እላቸዋለሁ የውጭ ጉዳይ ሚኒስቴር የሆነው እግዚአብሔር ነው አይደለ? አዎ የውጭ ጉዳይ ሚኒስቴር ምክትል ጠቅላይ ሚኒስትር እንደዚህ አይነት ማለት ነው። እንደ መንግስት ሳይሆን አስተሳሰቡ የሆነ እንትኑ ነው ያልኩ ያለው እውነት ነው። ጌታ ዘመንህን ይባርክ። አሜን አሜን። አመሰግናለሁ። በቃ ተሸንፈሃል። ቻው አለቀ። እሺ ታች ሆናለሁ። ታብታብ ማድረግ እሺ። ክርስቲያኖች ተሸነፉኝ። አሜን። የሚያስይ ክርስቲያን መጣ ነው መጀመሪያ ጊዜ የውጭ ጉዳይ ሚኒስትር፣ የውስጥ ጉዳይ ሚኒስትር ጉራ አባቴ ሲታጀብ አባቴ ጉራ